የኢትዮጵያ ብሔራዊ ምርጫ ቦርድ ኦነግ ያካሄደውን ጠቅላላ ጉባኤ ተቀባይነት እንደሌለውና በጉባኤው የተመረጡትን አዲስ አመራሮች እንደ ኦነግ አመራሮች እንደማይቀበል አስታወቀ። የኦሮሞ ነጻነት ግንባር ማለትም ኦነግ አመራር አባላት ያከናወኑትን ጠቅላላ ጉባኤ አስመልክቶ የብሔራዊ ምርጫ ቦርድ መግለጫ ወጥቷል። በመግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ በኦሮሞ ነጻነት ግንባር አመራሮች መካከል በተፈጠረ መከፋፈልና ውዝግብን የተመለከቱ እንግዶች አቤቱታዎችና ከሁለቱም ወገን የሚመጡ ማሳወቂያ ደብዳቤዎችን ሲቀበል መቆየቱ እንዲሁም ችግሩን ለመፍታት ቡድኖቹን በተናጠልና የፓርቲውን የሥነ ሥርዓትና የቁጥር ኮሚቴን በማነጋገር ያሉትን አስተዳደራዊና ሕጋዊ መንገዶች ሁሉ እንደተጠቀመ መፍትሄዎችን ለመስጠት ጥረት ሲያደርግ እንደነበር አስታውቋል። በመጨረሻም ጠቅላላ ጉባኤ በመጥራት ፓርቲው ካለበት ችግር ብቸኛ መውጫ መንገድ መሆኑን በመረዳትና በውዝግብ ውስጥ ያሉ አመራር ክፍሎችም ያመኑበት በመሆኑ በአመራሮች መካከል ያለው ችግር በጠቅላላ ጉባኤ እንዲፈታ መወሰኑ ይታወሳል። ኦነግ መጋቢት 7 ቀን 2013 ዓ.ም በቁጥር 19 ኤቢኦ 2013 በተጻፈ ደብዳቤ ድርጅቱ መጋቢት 4 ቀን 2013 ዓ.ም ጠቅላላ ጉባኤ በማካሄድ አዲስ የአመራር አባላት መምረጡን በመግለጽ በውስጥ ችግሩ ምክንያት የጠቅላላ ጉባኤ ሳያካሄድ በመቆየቱ የምርጫና የእጩ ምዝገባ ጊዜ አልፎብናል በማለት ቦርዱ የነበረበትን ችግር ግምት ውስጥ በማስገባት የምልክት መረጣና የእጩ ተወዳዳሪዎች ምዝገባ እንዲያደርግ እንዲፈቀድለት ጠቅላላ ጉባኤውንም እንዲያጸድቅለት ጠይቋል። ብሔራዊ ምርጫ ቦርድም የቀረቡትን ሰነዶች በአዋጅ ቁጥር 1162 2011 እና በፓርቲው ሕገ ደንብ መሰረት መርምሯል። ፓርቲው ያደረገውን ጠቅላላ ጉባኤ ቃለ ጉባኤ በስብሰባው ላይ የተገኙትን አባላት ስም ዝርዝርና ፊርማ በመጋቢት 5 ቀን 2013 ዓ.ም ያደረገውን የድርጅቱን ብሔራዊ ምክር ቤት ስብሰባ ቃለ ጉባኤ የተሻሻለውን የፓርቲውን የመተዳደሪያ ደንብ በኦሮምኛ የተመዘገበና በአማርኛ የተተረጎመ ሰነድ መጋቢት 4 ቀን 2013 ዓ.ም ጠቅላላ ጉባኤ ስብሰባ ላይ ከ500 በላይ ተሳታፊዎች መገኘታቸውን ምልዓተ ጉባኤው የተሟላ መሆኑን በማሳየት በመተዳደሪያ ደንቡ ላይ የተደረጉት ማስተካከያዎች በአዋጅ ቁጥር 1162 2011 መሰረት ገልጾ ጠቅላላ ጉባኤው እውቅና እንዲያገኝለት ጥያቄ አቅርበዋል። ቦርዱም ሰነዶችን በመመርመር አንደኛ ፓርቲው መጋቢት 4 ቀን 2013 ዓ.ም የተደረገውን የጠቅላላ ጉባኤ ማስፈጸም የሚችለውን አስፈጻሚ ኮሚቴን ያቋቋመበት ስብሰባ በመተዳደሪያ ደንቡ አንቀጽ 23 ማለትም 4 በተመለከተው መሰረት የሥራ አስፈጻሚ ኮሚቴ 2/3 አባላት በተገኙበት መሆን ሲገባው የተባለው የሥራ አስፈጻሚ ኮሚቴ ስብሰባ 2/3 አባላት የተገኙበት ሳይሆን 3 የሥራ አስፈጻሚ ኮሚቴ አባላት ብቻ ያከናወኑት ምልዓተ ጉባኤው ያልተሟላ ስብሰባ ነው። ስለዚህ የጠቅላላ ጉባኤውን ለማካሄድ የተቋቋመው ኮሚቴ በደንቡ መሰረት ምልዓተ ጉባኤ ሳይሟላ የተቋቋመ በመሆኑ የጠቅላላ ጉባኤውን መጥራትና ማስፈጸም አይችልም ሲል ወስኗል። ሁለተኛ በሌላም በኩል በፓርቲው የመተዳደሪያ ደንብ አንቀጽ 16.2 የጠቅላላው ጉባኤ የሚያቅፋቸውን አካላት በግልጽ የተመለከቱ ሲሆን በዚህ ጉባኤ ላይ ሊሳተፉ የሚገባቸው የብሔራዊ ምክር ቤት አባላት፣ ሙሉ የአባልነት መብት ያላቸው የቀድሞ የኦነግ አባላት አመራር፣ በየደረጃው ከሚገኝ መዋቅር የሚወከሉ የኦነግ አባላት፣ ለኦሮሞ ሕዝብ የነጻነት ትግል የተለየ ድርሻ በማበርከት የሚታወቁ ሰዎች ማለትም የጉባኤተኛው 5% የማይበልጡ፣ ከፓርቲው ጋር በቅርበት በመስራት ላይ የሚገኙ ህዝባዊ ድርጅቶች ማለትም የሴቶች፣ ወጣቶች፣ ባለሙያዎች ወዘተ ማህበራት ተወካዮች ማለትም ብዛታቸው በስራ አስፈጻሚ ኮሚቴ የሚወሰን መሆናቸው ተመልክቶ እያለ ፓርቲው አካሄድኩት በማለት ባቀረበው የጠቅላላ ጉባኤ ተካፋዮች ዝርዝር ከፍ ብሎ የተመለከቱት የጉባኤው የሚያቅፋቸው አካላት መኖራቸውን አልተመለከተም። በመሆኑም ተሳታፊዎቹ በድርጅቱ ደንብ መሰረት ለመወከላቸው ቦርዱ ማረጋገጥ አልቻለም። ሶስተኛ በፓርቲው ደንብ አንቀጽ 17.1 ተወካይ ሆኖ ለጠቅላላ ጉባኤው የሚመረጥ አባል ቢያንስ ለ2 ዓመታት ያለማቋረጥ ያገለገለና ግዳጁን በአግባቡ የፈጸመው እንዳለበት በሚደነግገው መሰረት መጋቢት 4 ቀን 2013 ዓ.ም በተደረገው ጠቅላላ ጉባኤ የተሳተፉ አባላት ይህንን በደንቡ የተመለከተውን መስፈርት ማሟላታቸውን ለማረጋገጥ የቀረበ ነገር የለም። አራተኛ የተከናወነውን ጠቅላላ ጉባኤ የድርጅቱ ሊቀመንበርና ጠቅላላ ጉባኤ ለማከናወን ከአመራሮቹ ውዝግብ በፊት ተቋቁሟል የተባለ ኮሚቴ እውቅና ውጭ የሆነ የድርጅቱን ሕግና ደንብ ወይም አሰራር የተከተለ አይደለም በማለት ለቦርዱ ተቃውሞ የቀረበበት መሆኑን ተገንዝበዋል። አምስተኛ ቦርዱ ጥር 19 2013 ዓ.ም ባስተላለፈው ውሳኔ ላይ የፓርቲው አመራሮችን መዋቅሮችና አባላቶቹ
የተለያዩ በፓርቲው ሕገ ደንብ ላይ በተቀመጡ መንገዶች በመጠቀም በጠቅላላ ጉባኤ ችግሩ እንዲፈቱ የወሰነ መሆኑ የሚታወስ ሲሆን የተደረገው ጠቅላላ ጉባኤ ይህን መሰረት አድርጎ የተከናወነ ጉባኤ መሆኑን አያሳይም። ጠቅላላ ጉባኤውን የሚያደራጅ ኮሚቴ ያቋቋሙትም 3 የሥራ አስፈጻሚ ኮሚቴ አባላት ብቻ መሆናቸው ቦርዱ ጥር 19 ቀን ከወሰነው የፓርቲው አመራሮች መዋቅርና አባላቶች የተለያዩ ሕጋዊ መንገዶችን በመጠቀም ጠቅላላ ጉባኤ ማካሄድ አለባቸው ከሚለው አንጻር ሲታይ የቦርዱን ውሳኔ አያሟላም። በመሆኑም ከላይ በተጠቀሱት ምክንያቶች የተከናወነውን ጠቅላላ ጉባኤ ተቀባይነት የለውም ሲል ቦርዱ ወስነዋል። ውሳኔውን መሰረት በማድረግም በዚህ ጉባኤ የተመረጡትን አዲስ አመራሮች እንደ ኦነግ አመራሮች መቀበል አይችልም። ከዚህ በተጨማሪ ምርጫው ውስጥ ለመሳተፍና እጩዎች ለማቅረብ ያቀረቡትን ጥያቄ አሁን የተመረጠው አመራር ተቀባይነት ካለማግኘቱ ጋር ተያይዞ ቦርዱ ጥያቄውን ማየት እንዳላስፈለገው ለማሳወቅ ይወዳል።